ይሄ ረመዳን ኢንሻአላህ እኔን ቀይሮኝ ይወጣለሁ፣ ከአላህ ጋር አስታርቆኝ፣ ከቁርአን ጋር አስታርቆኝ ይወጣለሁ፣ በቃ ሌላ ሰው ሆኜ ይወጣለሁ በአላህ ፈቃድ ብለን እንነይት። ፈቃደኝነት ማለት ይሄ ነው። ቁርአን የመቀየር አቅም አለ፣ ግን ለመቀየር ፈቃደኛ የሆኑትን ሰዎች፣ አላህን የሚፈሩ ሰዎች፣ ቁርአን ሊቀይራቸው ፈቃደኛ የሆኑ ሰዎችን ነው ቁርአን የሚቀይረው። ኻስ ነው ማለት ነው። ቁርአን የመቀየር አቅም አለ፣ ግን የሚቀይረው ለመቀየር የተዘጋጁትን። ሱብሃንአላህ። ረመዳን ደግሞ ሁሉንም ኩቲበ ዐለይኩም ሲያም ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን ሁደን ሊልሙተቂን። ሱብሃንአላህ። ሸህሩ ረመዳን አለዚ ኡንዚለ ፊሂል ቁርአን፣ ቁርአን ሲወርድ ሁደን ሊልሙተቂን፣ ለዐለኩም ተተቁን ነው ደግሞ ተቅዋ ነው። ሁለቱም አላቸው። ስለዚህ ረመዳን ይሄ ረመዳን በአላህ ፈቃድ መሽሩዕ ተቅዋ እናደርገው ኢንሻአላህ። የተቅዋ ፕሮጀክት ገጠመ ማለት